ወንጀል ጀሃነም የሚያሰደው በገንዘብ ነው ብያችኋለሁ። ጀሃነምን የሚገዛው አንድ ሰው በገንዘቡ ነው። ሲያመጣው እንዴት አመጣው እሱ ያውቀዋል ገንዘቡን። ታመጣው በኋላ አንድ ሰው ወነዑዝ ቢላህ አላህ ይጠብቀን በቀላሉ ለመመሰል አላህ ያልፈቀደለትን ፍጻሜ ለመፈጸም ለምሳሌ መጠጥ ጠጣለሁ ቢል በነጣ የሚያጠጣዋለሁ ጊዜ ይከፍላል ገንዘብ ገዛ ማለት ነው። አላህ ያልፈቀደውን ሙሐረማት ለመስራት ዝም ብሎ ነፃ አለው ገንዘብ ከፈለ ማለት ነው። ስለዚህ ያንን የከፈለውን ገንዘብ እንዴት አመጣው እሱ ያውቃል። እንደገና ገዛበት ገንዘቡን ለታዋለው በኋላ ደግሞ ዒቃብና ሒሳብ ለሚባለው ወታዋለ በነፃ ጀሃነም አልተወረወረም ራሱ እየገዛ እንዲሁም ዒቃቡንም ሒሳቡንም ፈጠረ በራሱ። ጀነት ግን ሰለላሁ ዐለይሂ ረሱልላህ ፊቱን ታጥቦ ውዱእ አርጎ ጨርሶ ቅድም ያልኳትን ንግግር በመናገሩ ኢላ ፉቲሃት ለሁ አብዋቡል ጀነት ሰማንያ 8 ጀነቶች ተከፍተው ግባ ይባላል። ከዚህ የበለጠ ረሕማ ከዚህ የበለጠ የአላህ ረሕመትና ፈድል ምን አለ? ልመለስ ወደ መጀመሪያው። ለምንድን ነው አንድ ሰው ፊቱን የሚያጥበው? ውሃ መጀመሪያ መድመዷና ሲሻቅ ይባላሉ። ባፍንጫው በጣም አይሳብም ውሃ ወላኪን ባፉና ባፍንጫው ፊቱንም ያጥባል፣ እጆቹን ያጥባል፣ እግሮቹን ያጥባል። ይታወቃል ሲንጃ መጀመሪያ ስለሆነ ግልጽ ነው ብዬ ነው። ራሱንም ያበሳል። ለምንድን ነው እናየዋለን። አላህ ስብሓንሁ ወተዓላ የሰጠውን ረሕመት እንዲናቅ መጀመሪያ ውሃ ባፋችን እና ባፍንጫችን የምናረገው አፋችን የጀነትን ኒዕማ መብለያ ነው። የከላሙላህ አልቀዲምን ቁርአን መቅሪያ ነው። ዚክር ማረጊያ ነው አፋችን። ምላሳችን እንደዚሁም ብዙ ኸይር አላት፣ በአንጻሩም አላህ ይጠብቃት ብዙ ፊትና አላት። አፍንጫችን የጀነትን ኒዕማ ማሽተቻ ነው። ፊታችን የምናጥበው የአላህን ዛትና ያለን ሙእሚኖች ሚን ገይሪ ከይፊን ከይፍያ ሳይሰጠው ማያቻ ስለሆነ ነው። አሽረፈል አዕዷእ ስለሆነ ነው የምናጥበው ፊታችንን። ጆሮአችንን የምናብሰው ከላሙላህ አልቀዲምን መስሚያ ነው። ራሳችንን እንደዚሁም የምናብሰው ታጅ የሚባል እንደ መኪና ታርጋ እንደሚሰጠው ታጅ ሁሉም ይሰጠዋል። ጦሩራ ኮፊታ ያረጋል። እጃችንን የምናጥበው ባዕዱል ዑለማ ለዚህ ብለው ነው እስከዚህ ያሉት። የለም ግን እስከዚህ ነው። እሱ የምናጥብበት የጀነትን ኒዕማ መቀበያችን ነው። እግራችንን የምናጥበው ያን ጊዜው ጀነቱ ዓለም አላህ ያስገባን መጓዣችን ነው። የውስጥ አዕዷአችንን የምናጸዳው የዛን ጊዜው ሑረል ዒን የሚባሉ መልካም ቆንጆዎች ለእያንዳንዱ ሰው ይሰጠዋል። ሌላውን አዕዷአችንን ጽዳት እንዲኖረን ነው። ሕክማው ይሄ ነው። እህቶቻችን እሳተያ በዛ ወንዶቹ ሑረል ዒን አገኙ፣ ሴቶቹስ ምን ሊሆኑ? ይመጣበታለሁ። ሰለላሁ ዐለይሂ ወሰለም አልገረማችሁም? ይሄ ሕክማ ሙእሚን ይሄን የመሰለ እላው ላይ የያዘውን ጸጋ ውዱእ ሲያረገና የሚያገኘውን ረፍት የሚያገኘውን እላው ላይ ያለውን ኒዕማ ታወቀ። ለዚህ ተብሎ ባዕዱል ሙፈሲሪን የለም ውዱእ ያደረግንበት ቦታ ሁላ የቂያማ ጊዜ ነብዩ በሐዲስ እንዲያሉት ወረም ሙሐጀል እንትኑ እያበራ ይነሳል፣ ውሃ የነካው ስለዚህ ሰውነቱ እያበራ ይነሳል የሚል አንድ ሰው ሰሙ። 5 ጊዜ በቀኑ ታጥቤ መስገድ ያለብኝ ሁሉም ሰውነቴ እንዲያበራልኝ፣ ለምን ግማሹ ብቻ ያበራ? ለአምስቱም አውቃት 5 ጊዜ ሻወር መውሰድ ያለኛሉ። እየሰውን እያያችሁ እላው ላይ ያለውን ኒዕማ እንዲያውቅ ነው አሁን የምጠቃቅስላችሁ። ይሄ ብቻ አይደለም ተርጀማው ወይ ሕክማው፣ ግን አጠቃላይ አንዱ ስንይዝ ወደ ሁለት እናልፋለን። ሰለላሁ ዐለይሂ ወሰለም